የምንወዳትና የምንወዳት ጆርናሊስት እንዲሁም ጸሐፊ ኤልሳ አሰፋ ናት። እባካችሁ ደመቅ ባለ ጭብጨባ ተቀበሉልን። ለብዙ እንስት ጸሐፊ እንዴት አመሻችሁ? እንኳን ደህና መጣችሁ። ታምራላችሁ። እስቲ አንድ ጊዜ ጋዜጠኛ ተጨበጨበለት አይናገርም። በቤስት ሞቲቬሽናል ኮንተንት አሸናፊ ማን ነው የሚለውን ከማወቃችን በፊት አስቀድመን እጩዎቹን እንመልከት። ቤስት ሞቲቬሽናል ኮንተንት ምርጥ 5 እጩ ተወዳዳሪዎች አብርሃም ፋንቱ፣ አዶናይ፣ ሊዱ ሊዳ፣ ዮናስ ሞ፣ የካያ ቤተሰቦች። Stand together, please. የጂፓወር ክሬቲቭ አዋርድ ኢትዮጵያ 2025 በቤስት ሞቲቬሽናል ዘርፍ አሸናፊው አዶናይ እንኳን ደስ አለህ አዶናይ። ብዙዎችን ሞራል በመስጠት ሞቲቬሽን በመሆን ዘንድሮ ያደረገው ተጽዕኖ ከፍተኛ የሚባል ነው። እንኳን ደስ አለህ አዶናይ። የኔ ቆንጆ በሚል ሞቲቬሽናል ኮንተንት ሴቶችን ሞቲቬት ሲያደርግ የቆየ እንዲሁም አሁን በሀገር ተመልሶ የተለያዩ ሞቲቬሽናል ኮንተንቶችን እየሰራ አዶናይ እንኳን ደስ አለህ ቤስት ሞቲቬሽናል ኮንተንት በማሸነፍ። በድጋሚ እንኳን ደስ አለህ። Congratulations to Adonai for winning the Best Motivational Content Award of G-Power Creative Awards. አዶናይ ሰሪት የታባት ሰጋለ የታባቱ በጣም ደስ ብሎኛል። ዛሬ ረጅም ነው እንኳን ሰምቶኛል። ማርያም እቺ ከፍተት እሺ ችግር የለውም ግን እንላለን ለዚህ ሞቲቬሽናል ስፒከር ማለት ምን ማለት ነው? አይ ቲንክ ሞቲቬሽናል ስፒከር ማለት ዝም ብሎ ተነስቶ ይህን ካላደረግ ይህን ካልሆንክ የሚል ሰው አይደለም። ሞቲቬሽናል ስፒኪንግ ማለት እውነተኛ መሆን ነው። የውስጥህን ድክመት ማካፈል ነው። ከብዙ ሰዎች ጋር መመሳሰል ነው። እኔ ደግሞ ብዙዎቻችሁ ታውቁኛላችሁ። በጥንካሬ ብቻ ሳይሆን በድክመቴም ለራሱ ማለት ነው። እና ከሀቀኛ ሰው በላይ ማንም ሞቲቬሽናል ስፒከር የለም። እኔ ደግሞ ሁሉም ነገር አካፍያችኋለሁ። ከዚህ በላይም ገና እናካፍላለን፣ እንሰግጣለን፣ እንፈምሳለን። አዶናይ ራሱ እዚህ ጋር ሞቲቬሽን ለሁላችንም ሰጥቶናል። ከልብ አድርገን እናመሰግናለን። ሽልማቱን የሰጡልንም ጋዜጠኛ ኤልሳ አሰፋን ከልብ አድርገን ለማመስገን እንወዳለን። Congratulations once again to Adonai and thank you so much for our presenter of the award, journalist and author Elsa Asafa. በመቀጠል ቀጣዩ የሽልማት ስነ ስርዓት የሚካሄደው